የፐርሰናልም ሊሆን ይችላል የድርጅቶችን ሶሻል ሚዲያዎች እንዴት አድርጋችሁ ሴትአፕ እና ኦፕቲማይዝ ታደርጋላችሁ የሚለውን በዚህ ቪዲዮ እንሆላችኋለሁ። ከዚህ በኋላ መለቃቸው 6 ቪዲዮዎች ይኖራሉ። እነዚህ ነገሮች በዲቴይል የሚዳስስና እናንተን አካውንት በጥሩ ሁኔታ ሴትአፕ የምታደርጉበትና ኦፕቲማይዝ የምታደርጉባቸውን ነገሮች አጋራችኋለሁ። ሁሉ ቪዲዮዎቹን ማየታችሁ እንዳይረሳ። በዚህ ቪዲዮ ግን ማጋራችሁ 2 በጣም ቤዚክ የሆኑ ነገሮች ይሆናል ማለት ነው። አብራችሁኝ ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉት። ቀጣዮቹ ቪዲዮዎች ላይም ደግሞ እንድንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን። እንግዲህ አካውንታችሁን ሴትአፕ ስታደርጉና ኦፕቲማይዝ ስታደርጉ በጣም ወሳኙ ነገር ፕሮፋይል ፎቶ ነው። ፕሮፋይል ፎቶአችሁ የራሳችሁ ፎቶ ሊሆን ይችላል ወይም ደግሞ ሎጎዎች ሊሆን ይችላሉ። የእናንተን ብራንድ ወይም ደግሞ የእናንተን ካምፓኒ ሪፕሬዘንት የሚያደርግ ነገር ፕሮፋይል ፎቶ በጣም ኢምፖርታንት ነው። ከዛ በተጨማሪ ጀርባው ላይ ደግሞ ባነር አለ። ይሄን ባነር በጣም ብዙ ሰዎች የሚጠቀሙት አንድ ጊዜ ብቻ ለጥፈውት ከዛ በኋላ ሲቀያየር አታዩ። ነገር ግን ፐርሰናሊ ሰርቪሶችን፣ አገልግሎቶችን እንዲሁም ደግሞ ፕሮዳክቶችን የሚሸጡ ሰዎች በየሲዝኑ ቢቀያየሩትና ዲስካውንትም ሲኖራቸው አዳዲስ ፕሮዳክቶችን ሪሊዝ ሲያደርጉ በተለያዩ ሁኔታዎች ባነራቸው ላይ ነው መግለጽ ያለባቸው። ምክንያቱም ሰዎች ቀጥታ ወደ ፕሮፋይላችሁ ሲገቡ ባነራችሁ ላይ የሚያዩት ነገር ላይ የመጀመሪያ ኢምፕሬሽን እዛ ላይ ነው የሚያርፈው። ስለዚህ ሰርቪስ ካላችሁ፣ ዲስካውንት ሲኖራችሁ፣ አዲስ ፕሮዳክት ሪሊዝ ስታደርጉ ይሄ ባነራችሁ አፕ ቱ ዴት መቀያየር እንዳለበት ነግራችሁ ወዳለው። ፐርሰናሊም እንዲሁም ደግሞ የቢዝነስ አካውንቶችን ራን የምታደርጉ ሰዎች እነዚህን 2 ነገሮች ሞር በትኩረት ያቸው። በኔክስት ቪዲዮዎች ደግሞ እያንዳንዱን ቲፖች ማጋራችሁ ይሆናል። see you in the next video። ከክሊክ ዊዝ ሳሚ ጋር በቀጣይ ቪዲዮ እንገናኛለን። እንደዚህ አይነት ኮንተንቶች እየተመቻችሁ ከሆነ ፎሎ ማድረግና ኮሜንት ላይ ደግሞ ኔክስት ቪዲዮዎችን ማስቀመጣችሁ እንዳይረሳ። በቀጣይ ቪዲዮ እንገናኛለን።